ስለዚህ አይሆንም። እሱ እንደተመኘውም አይሆንም። እሱ እንደሚፈልገው አይሆንም። አህያ ጋር የዋለች ጊደር ፈስታ ተመራ መጣች ነው የሚባለው አባባሉ። አህያ ጋር የዋለች ጊደር ፈስታ ተመራ መጣች። ማርክ ታዲያ የአብርሽ ወንድም ሆኖ ምን ጤነኛ ይሆናል? 36 ሴት ጋር ነው ሲታመስ የሚውለው። ኧረ በስመ አብ። እናትህን ካሜራ ደቅነት ስታስለቅሳት ትነሽ አይደብርህም? በእናት የእውነት ነው የምልህ። ድራማ ቢሆን ምንም ቢሆን እናትን ካሜራ ላይ ማስለቀስ ተገቢ ነው። ኧረ በእናታችሁ ተከባበሩ። ተው ግን ብርን አትምረጡ። ማርክ በጣም ነው የገረምከኝ ማርያምን። እንዴት ካሜራ ይደብቃል? እናትም መሆንም መስራትም የምፈልገው ከቢዚ ጋር ብቻ ነው፣ አለቀ። እናትን የምትወድልህን ነገር መምረጥ አትችልም እንዴ? ምን ሆናችሁ ነው እንደዚህ የምትሆኑት? አይደብራችሁም? ደግሞ ይችን ከየት አምጥቷት ነው? የእውነት ይኸው የማርክ እናት የምትወደው ቤዚ ነው፣ በጣም ነው የምትወዳት። አንተ ግን 36 ሴት ይዘህ ትመጣለህ። እኔ ግን ከየት ነው የምታገኟቸው? ጥያቄ ያልሆነብኝ ነገር። ሰላም ጤና ይስጥልኝ ውድና የተከበራችሁ የዓለም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። ዛሬ እንግዲህ በማርክና በቤዚ መጥቻለሁ። በዛ መልክ የመጣሁበት እናቱ ስታለቅስ በጣም ነው አንጀቴን የበላችኝ። እንዴት እናት ስታለቅስ ዝም ይባላል? አይደብርም ጋይስ? እናቱ እያለቀሰች ለምን ዝም ማለትን አስፈለገ? ነውር አይደለም? ነውር ነው። እኔ ማርክ ማቅህ እንደዛ አልነበርክም። አሁን ግን ተወንድም ብሳ እየተገኘ ያለ ሰውዬ ነው። ለነገሩ አልፈርድባችሁም እኮ ግን ደግሞ ብዙ ባህል ብል ይሻላል። እናትህን ጭራሽ አብርሽ እንኳን እናት አባቱን ይዞ አይመጣም ሚዲያ ላይ። በራሱ ሴቶች ላይ ነው በሴቶች ላይ ነው የሚጫወተው። በሴቶች ላይ ነው ጢባ ጢቦ የሚጫወተው። በሴቶች ላይ ጢባ ጢቦ እየተጫወተ ነው። እውነት በቃ ማን ለምን እንደው በቃ አብርሽ በቃ ተፈላጊ ነኝ ነው በቃ። ሴቶች ይወዱኛል፣ ተፈላጊ ነኝ። በሴቶች ላይ ጢባ ጢቦ ነው እየተጫወተባቸው ያለው። ጢባ ጢቦ ማለት ነው። ጢባ ጢቦ ሴቶቹም ከእሱ አይለዩም። ሁሉም እንወዳለን እናፈቅራለን ስለሚሉት አሁንም ማርክ ይኸው ነገ ሌላዋን ይዞ ይመጣል። እኔ የምለው ግን እንዴት ነው ተቃቅፋችሁ ምናምን ከዛም በኋላ ኧረ እንደው እውነት ባልና ሚስት ከሆናችሁ እህቶች የእውነት ባላችሁ ሌላ ሴት ማቀፍ ቀርቶ አይደለም መዘየር ራሱ የለበትም። እውነቱን ስነግራችሁ እንዲህን ያስተሳሰብ ማለት ነው። አሁን ይቺ ጋር ይሄ ላይ ይተቃቀፋል። አብርሽን ካያችሁት ጉንጫቸውን ይሳሳማሉ፣ ጉንጩን ይስሙታል፣ ምናምን ማለት እንዴት ነው? ፍቅሬ ነው ብላችሁ ባሌ ነው ብላችሁ ከሌላ ሰው ጋር እንደዚህ እየተሳሳመ ምናምን። ኧረ እኔ እንጃ የእውነት እኔ አንዳንዶች እህቶቼ እኔ እየገረማችሁኝ ነው። ማርያምን እንዴት ይዋጥላችኋል? እንዴት ትቀበሉታላችሁ? የእውነት ማርክም ያው ነው የመጣው ሁሉ ይስመዋል ምናምን። እንዲህ ነው ነገሩ። ይቻላልን እንደዚህ? ኧረ እንደዚህ ከሆነ ትዳር በአፍንጫ ይውጣ። እውነቴን ነው የምናገረው፣ በአፍንጫ ይውጣ ጋይስ። ከዛ ብርም ቢሆን በአፍንጫ ይውጣ። ምን ይሰራል እንዴ? ምን ሆናችሁ ነው? ብርስ ቢሆን አይኑ ይብረራራ። ከዛ ጋር ሲታጭ ሲተካቀፍ ምናምን ይውልና ከዛ ደግሞ ከዚህ ጋር ይመጣል። ምን ይሰራልኛል? ኧረ እኔ አልፈልግም እንዲህ አይነት ነገር እንዴ። ብር ምን ይሰራልኛል? የእውነቴን ነው። ተዝሽ ድንገት ፍቅር ቢይዘውስ? ማርክ አሁን ድራማ ይሆናል የሚሰሩት፣ ግን ድንገት ፍቅር ቢይዘውስ? የቤዚ ፍቅር ቢጠፋስ? አስባችሁታል? እንደዚህ እየተገላለጡ እየለባበሱ ሴቶቹ ደግሞ አሁን ላይ እየለበሱ የሚመጡት እየተገላለጡ ደረታቸውን እያሳዩ ታታች እግራቸውን እያሳዩ የዘመን አመጣሽ ልብስ መጥቷል። በቃ ብጥስጥስ ነገር እየለበሱ ምናምን። አሁን ይሄ ተዚህ ልጅ ፍቅር ይዞት ሳብ ብሎ ምንድን ነው የሚባለው ጋይስ? ማነው ጥፋተኛው? እና ባካችሁ እንዲህ አይነት ስራ የምትሰሩ ጥንዶች ስርዓት ብትይዙ ጥሩ ነው ብዬ አስባለሁ። ቤዚ ነበረች እንግዲህ በተራዋ ስታረግ የነበረችው። አሁን ደግሞ እሱ ተገልብጦ ደግሞ በተራው። ግን ቤዚ ያው እናቱን እየተንከባከበች ነው። በጣም ነው የምትወዳት። በቃ እንደሷ ወጣት አርጋ ቁጭ አርጋታለች። በጣም ነው የሚያምሩት፣ ደስ ይላሉ። አንተ ግን ለእናትህ ክብር ይኖራል። እናትን ካሜራ ደቅነህ እናትን ካሜራ ደቅነህ አታስለቅስ።
ብሩኬ ጥሩ አይደለም። ክብር ይኑር ለእናትሽ። እናት ክብር ናት እያልክ ነበር። እናት ክብር ከሆነች ካሜራ ደቀነ ለምን ይሄን ሁሉ መሆን አስፈለገ? ነውር አይደለም? ነውር ነው። የእውነት ነውር ነው። ማርክ እውነት ኮሜንቱ እንዳለ ባለጌ ነህ ነው ዛሬ። እውነት ነው። እውነት ነው። ዛሬ ስድብ ይገባሃል። ያረከው ስድብ ነገር ይገባሃል። ስድብ እውነት ለመናገር ልክ ናቸው። እንኳንም ጠረጉ በስድብ ይገባሃል። ባለጌም ላለጌም ነህ። እኔ አክባሪው ነኝ። እውነት ስነግራችሁ በጣም ነው ማርክ ነው የምወደው የማከብረው። ትልቅ ሪስፔክት አለ ለማርክ። አሁን ላይ ግን የሚሰራው ስራ በጣም እያስጠላኝ ነው። በአጠቃላይ ማለት ነው። እንዲህ ዝም መሆን የለበትም። ስርዓታችሁን ጠብቃችሁ አሰሩም እንዴ? ብር ነው እንደምታስቀድሙት? ክብር አታስቀድሙም? ፕሌኑ ድምፅ ሲጮህ አቋረጥኩት። ቅርብ ነው እኛ ጋር ማለት ነው። ሲወርድም ሲነሳም ፕሌኑ እኛ ጋር ቅርብ ስለሆነ ጩኸቱ በጣም እንትን ይላል ማለት ነው። እና እንዲያው ምን ልበልህ ማርክ፣ የእውነት ምን እንጃ እንትናን አታውትም እንዴ? ኤፋ እንኳ ስርዓት ሊይዝ ነው አሁን ሽማግሌ ላከ። በቃ እውነተኛ ፍቅር የነሱ ነው የምለው አሁን ላይ ማለት ነው። ሌሎቻችሁን እንጃ ሚዲያ ላይ እያስመሰላችሁ ነው የሚመስለኝ ማለት ነው። እኔ አሁን ሳስበው አብረሽና ሩታም ተሳስተው መሰለኝ የወለዱት። ሳስበው እንደዛ ነው አሁን ላይ። ይቺ ልጅ እያንከራተታት ነው ከእርግዝና ጀምሮ። አንድ ቀን እንኳ ተንከባክቧት አያውቅም። ስለዚህ በቃ እሱ ራሱ ተሳስተው ነው የወለዱት ልል እያሰብኩበት ነው እውነት ለመናገር። እውነቴን ነው ማርያምን ወዶች። ምክንያቱም ይሄን ያልኩበት ምክንያት እስካሁን ድረስ ያንከራትታታል። በቃ ልጇን ይዛ ነው የምትንከራተተው። እሱ ፀጉሩን እንዴት ተሰርቶ ዝጥት ይውላል፣ ሲያዘጠዝጥ ይውላል ምናምን። እሷ ናት ልጇን የምታሳድገው። ኧረ እኔ እንጃ እውነት። አንዳንዴ እኮ የሴት ልጅ ውለታ የማይገባችሁ አላችሁ። ሴት እኮ ናት እውነት ጎበዝ። ታረግዛለች፣ ታምጣለች፣ ታሳድጋለች፣ ምግብ እየሰራች ትሰጣለች፣ ልብሱን ታጥባለች። ብዙ ነገር የምታየው እኮ ሴት ልጅ ናት ጋይስ። እኩል ልጅ ስትሉ አታፍሩም ግን? አሁን አብርሽ እኩል ልጅ ሲል አያፍርም እኮ ጋይስ። ይህም መከራ የምታሳድገው እናት እኮ ናት። እውነት እናት ናት። ግን በኋላ ላይ ልጅ ሲሉ ወንዶቹ አባቴ ሲልና ልጅ ሲሉ ይገርሙኛል ማርያምን። እና እግዚአብሔር ልቦና ይስጣችሁ። ለማንኛውም ምን ይሄንን ነው የምለው። ማርክ ግን በዛሬው ቪዲዮ በጣም አናደኛል። እናት ስታረግስ በጣም ነው የከፋኝ። ምንም ነው ምንም እናት ማልቀስ የለባትም። ስርዓት ቢኖር ጥሩ ነው እላለሁ። ብትከበር ጥሩ ነው። ይሄንን ነው የምለው። እቺን የመሰለሽ ቤዛ የመሰለሽ ቆንጆዬ ልጅ ሰጥቷል እግዚአብሔር። ተንከባክበው እንደዚህ የወጨቀ ስራ ከምትሰራ ሌላ ሴት እየገጠጥክ ከምታመጣ ቤዝም የያዘችው እሷም የያዘችው አንድ አይነት ነው። ልዩነት የለውም እኮ አመል ኑሮባችሁ ነው እንጂ ወደዛ የምትሉት። ለማንኛውም ወዶች ተገርሜ ነው እና ተናድጄ ነው እናቱ ስታለቅስ በጣም ነው የተናደድኩት። እዛ ነው አንተም ይገባችኋል ብዬ አስባለሁ። እናት ስታለቅስ ደስ አይለኝም እኔ ነው የምነግራችሁ።